አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶቼ ዛሬም ተገናኝተናል። እስቲ ዛሬ ባላ ፈቃድ ከሆነ ቁርአን ውስጥ አላህ የተጠቀመውን ቃል እናያለን ማለት ነው። ኩን ፈየኩን የሚል ቃል ማለት ነው። ይህ ቃል ማለት ነው በሰባት ፊደል የተገነባ ነው ማለት ነው። ካፍ፣ ኑን፣ ፋ፣ ያ፣ ካፍ፣ ዋው፣ ኑን ማለት ነው። ሰባት ፊደል ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ውስጥ በሰባት ሱራ ወይንም ምዕራፍ ውስጥ ይሄንን ኩን ፈየኩን የሚል ቃል ተጠቅሟል ማለት ነው። በሁለተኛ ነጥብ የምናየው አላህ ሱብሓነሁ ወተዓላ ሱረቱል ፋቲሃን ሲያወርዳት 21 ፊደል ብቻ ነው የተጠቀመው አላህ ሱብሓነሁ ወተዓላ። ሰባት ፊደል አልተጠቀመም ማለት ነው። እንደምናውቀው የአረብኛ ፊደል ጠቅላላ ከአሊፍ ጀምሮ እስከ ያ ድረስ 28 ፊደል መሆኑን ማንም ያውቀዋል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሱረቱል ፋቲሃ ሲያወርዳት 21 ፊደል መጠቀሙ 7 ሲባዛ በ3 ማለት ነው ይሆናል 21 ይሰጠናል ማለት ነው። እና ወሰላሙ አለይኩም ወራህመቱላሂ ወበረካቱ።